ሰላም የቻናሌ ቤተሰቦች፣ ዛሬ አንድ ልብ አንጠልጣይ ፊልም ይዤላችሁ መጥቻለሁ። ቻናሌ አዲስ ስለሆነ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ፊልሙ ሲጀምር ሲታ የምትባል አንዲት ወጣት እናያለን። ከወንድሟ ጋር በመሆን የአንድን ሰው መቃብር ትከፍታለች። ከዚያም በጣም አስደንጋጭ ነገር ታደርጋለች። እሷ ራሷ መቃብር ውስጥ ትተኛለች። ሲታ ይህንን የምታደርገው ለመዝናናት አይደለም። ሰዎች ከሞቱ በኋላ በእርግጥ በኃጢአታቸው እንደሚቀጡ ለማወቅ ብቻ ነው የምትፈልገው። ወንድሟ መቃብሩን ከላይ ዘግቶ አጠገቧ ይቀመጣል። መቃብሩ ሙሉ በሙሉ እንደተዘጋ ሲታ በውስጥ የሚሆነውን ነገር ሁሉ ለመቅረጽ ካሜራውን ታበራለች። ነገር ግን ከመቃብሩ ውጪ በጣም የሚያስደነግጥ ነገር እየተከሰተ ነው። አንድ እባብ ከላይ ወደ መቃብሩ ውስጥ ቀስ እያለ መምጣት ይጀምራል እና ከሁሉ የባሰው ነገር ወንድሟ ይህን አላስተዋለም እና ሲታ ምን እየመጣባት እንደሆነ ምንም የምታውቀው ነገር የለም። ሲታ ለዚህ አስደናቂ ሙከራ ያደረጋት ምክንያት ከአሳዛኝ ታሪኩ የመነጨ ነው። በቦምብ ፍንዳታ ወቅት ወላጆቿ በዓይኗ ፊት ሲሞቱ ተመልክታለች። ከዚያ ቀን ጀምሮ አንድ ጥያቄ እያሳደዳት ነበር። ክፉ ሰዎች ከሁሉም ነገር የሚያመልጡ በሚመስሉበት ጊዜ ለምንድን ነው ጥሩ ሰዎች የሚሰቃዩት? ክፉዎች ከሞቱ በኋላ እንኳን ፈጽሞ እንደማይቀጡና ጥሩ ሰዎች የሚገባቸውን ዋጋ ፈጽሞ እንደማያገኙ ማመን ትጀምራለች። ነገር ግን እሷና ወንድሟ ባደጉበት የወላጅ አልባ ህጻናት ማሳደጊያ ውስጥ ሊሊያን የተባለች መምህር ተቃራኒውን ትነግራታለች። ክፉዎች ከሞቱ በኋላ ቢሆኑ እንኳን ሁልጊዜም ቅጣታቸውን እንደሚቀበሉ ትነግራታለች። ሲታ ግን ይህንን ለማመን ፈቃደኛ አልሆነች። መምህሯ ተሳስታ መሆኑን ለማረጋገጥ በመቁረጥ ሲታ በማሳደጊያ ውስጥ ማንም የማይደፍረውን የተከለከለ ሚስጥራዊ ክፍል ለመመርመር ትወስናለች። ሰዎች እንደሚሉት ወደዚህ ክፍል የሚገባ ማንኛውም ሰው በቃ ይጠፋል ብለው ያምናሉ። ማስጠንቀቂያዎቹን ችላ በማለት ሲታ ከወንድሟ ጋር አዲል ጋር ወደ ክፍሉ ትገባለች። መጀመሪያ ላይ ከጨለማ በስተቀር ምንም የለም። ነገር ግን ወደ ውስጥ ጠለቅ ብላ ስገባ አንድ እንግዳ ነገር መሆን ይጀምራል። አንዳቸው ሌላውን ማየት አይችሉም፣ ድምፃቸውንም መስማት አይችሉም። አሁን ሙሉ በሙሉ ተለያይተዋል። ሲታ መደንገጥ ትጀምራለች። ወደ ጨለማው የበለጠ ስትራመድ በዋሻ ውስጥ የቆመ አንድ ትንሽ ልጅ በድንገት ታያለች። ልጁ በፍርሃት ደንግጦ የቆመ ይመስላል። ነገር ግን ይህ ተራ ልጅ አይደለም፣ መንፈስ ነበር። ልጁ በመጨረሻ ሲናገር የሚያስፈራና የተዛባ ድምፅ ራሱን ኢስማኤል ብሎ ሲያስተዋውቅ ሲታ ደነገጠች። በከፍተኛ ፍርሃት ወዲያውኑ ከዋሻ ውስጥ ሮጣ ወጣች። ከውጭ አዲል ከመንደሩ ሰዎች ጋር እየጠበቃት ታገኘዋለች። ወደ ማሳደጊያው ይመለሳሉ። ነገር ግን ሲታ ያየችውን ነገር ማሰብ ማቆም አልቻለችም። አንድ ጥያቄ በአይምሯ ውስጥ ይመላለሳል። ኢስማኤል ማን ነው? እና ነፍሱ በዚህ ጨለማ ዋሻ ውስጥ ተዘግታ እውነቱን ለማግኘት ለምን ትጨነቃለች? ሲታ የማሳደጊያውን መምህራንና ሰራተኞቹን በሚስጥር መከታተል ትጀምራለች። ንግግራቸውን ትሰማለች። እናም አንድ ቀን ስለ ኢስማኤል እውነተኛ ማንነት አስደንጋጭ እውነታ የሚገልጥ ነገር በድንገት ትሰማለች። ማሳደጊያው የአንድ በጣም ሀብታም ሰው እንደነበር ታውቃለች። ነገር ግን እሱ ይህንን የገነባው በጥሩ ዓላማ አልነበረም። ህፃናትን ለመርዳት ተብሎ የተሰራ አልነበረም። ለራሱ ወዳድነት ፍላጎት የተሰራ ነበር። የማይረዱ ህፃናትን ወስዶ ከዚያም የወደዳቸውን መርጦ ይወስዳቸው ነበር። በዚህ ቦታ ባለስልጣንና ሀብታም ሰዎች እነዚያን ህጻናት በደል ያደርሱባቸው ነበር። ኢስማኤል በእነሱ እጅ የተሰቃዩትና እድለቢስ ከሆኑት ሰለባዎች አንዱ ነበር እና ከዚህ ጊዜ ጀምሮ የእሱ እረፍት ያጣችው ነፍስ በዚያ ጨለማ ዋሻ ውስጥ ስትዞር ትኖራለች። ሲታ በዚህ ጊዜ ኢስማኤልን አዲልን እንደመረጠው ታውቃለች። መምህራኑ ከዚያ ምሽት በኋላ ኢስማኤልን ዳግመኛ እንዳላዩትና እንዳልታየ ይነግሯታል። ነገር ግን ሲታ እውነታውን ታውቃለች። እሷ ራሷ በዚያ ዋሻ ውስጥ አይተዋለች። አንዲት ሰከንድ ሳታባክን ሲታ ወንድሟን ለማዳን ትሮጣለች። ነገር ግን እሷ ጋር ከመድረሱ በፊት እዚያ ያሉ ሰዎች አዲልን ይዙታል እና አሁን ሲታ ለነሱ ስጋት ሆነች። ለዚህ ነው እሷንም ይዘው በሮችና መስኮቶችን በታሸጉበት ዕቃ ቤት ውስጥ የቆለፉባት። ወንድሟን ለማዳን በመቁረጥ ሲታ ተስፋ ለመቁረጥ ፍቃደኛ አልሆነች። ሻርኟን በመጠቀም የታሸገውን መስኮት ሰብራ በመክፈት በሆነ መንገድ ታመልጣለች። ልክ እንደወጣች የእንክብካቤ ሰራተኛዋ ታገኛታለች። እሷም ለሲታ በሚስጥር የተወሰነ ገንዘብና አስፈላጊ ቁሳቁሶችን በመስጠት እንድታመልጥና ወንድሟን እንድታድን ትረዳታለች።
አልፎ ተርፎም አዲልን ወዴት እየወሰዱት እንደሆነ ለሲታ ተነግራታለች። በጫካ ውስጥ እየሮጠች ሲታ በመጨረሻ አዲል እየተወሰደበት ያለውን መንገድ ትደርሳለች። የአሽከርካሪውን ትኩረት ለመስረቅ ድንጋይ ተወረውራለች። እናም በዚያ ቅጽበት ወንድሟን አድና ታመልጣለች። ከዚህ በኋላ ትዕይንቱ ወደፊት ያሻግረናል። ከ10 ዓመት በኋላ አሁን ያደገችው ሲታ በአረጋውያን መጦሪያ ውስጥ ትሰራለች። ነገር ግን እነዚህ ሁሉ ዓመታት ቢያልፉም ያለፈው ታሪክ አስደንጋጭ ትዝታ አሁንም ያሳድዳታል። ወላጆቿን በማጣት እና በዚያ ጊዜ በሆነው ነገር ሁሉ የተሰማትን ህመም አሁንም ትሸክማለች። ከዚህ በኋላ አንድ ጥቁር ነገር ማመን ትጀምራለች። በዚያ ዓለም ውስጥ ክፉ ሰዎች ፈጽሞ ቅጣታቸውን አይቀበሉም ብላ ታምናለች። ከሞቱም በኋላ እንኳን አይሰቃዩም ብላ ታስባለች እና ጥሩ ሰዎች ፈጽሞ ፍትህ ወይም ሰላም አያገኙም። አሁን ይህንን እምነቷን ማረጋገጥ ትፈልጋለች እና ለሙከራዋ በአንድ ወቅት ያንን የማሳደጊያ የነበረውን ሰውን ያንኑ ሰው ትመርጣለች። በዚህ ጊዜ እሱ በአረጋውያን መጦሪያ ውስጥ ይኖር ነበር። በመጀመሪያ ሲታ ያለፈውን የወንጀል ማስረጃዎች ሁሉ ትሰበስባለች። ከዚያም ሽማግሌም በእጽ አደንዝዛ ኃጢአቱን ሁሉ እንዲናዘዝ ታደርጓለች። በጥፋተኝነት ስሜትና ባደረገው ነገር ሁሉ እውቅና በመዋጥ ይሞታል። የላኦፓይ ልጆችም ስለ እሱ ጥቁር ታሪክ ያውቁ ነበር። ነገር ግን እሱ በጣም ሀብታም ስለነበር ዝምታ መርጦ ነበር። ከሞተ በኋላ ማንም ልጆቹ እሱን ለመደገፍ ወደፊት አልመጡም ነበር። የመጦሪያ ቤቱ የቀብር ስነ ስርዓቱ ያከናውናል፣ ይቀበራል። አሁን ሲታ አንድ መጥፎ ሰው ከሞተ በኋላ በእርግጥ ምን እንደሚሆን ማየት ትፈልጋለች። ስለዚህ ወደ መቃብሩ ለመሄድ ትወስናለች። ይህ በፊልሙ መጀመሪያ ላይ ያየነው ያ ትዕይንት ነው። መቃብር ውስጥ ከገባች በኋላ ሲታ ስልኳን ታበራለች። አዲል ማንኛውንም ነገር ከተበላሸ እንድትደውልለት ይነግራታል እና እሱ በአቅራቢያ ሆኖ ይጠብቃታል። ከተወሰነ ጊዜ በኋላ አንድ እባብ ወደ መቃብሩ በመቅረብ ይጀምራል። ይህም በመጨረሻ አዲል ያስተውለዋል። ሲታን በፍጥነት ያወጣታል። ነገር ግን ሲታ መቃብሩ ውስጥ በነበረችበት ጊዜ ሁሉ ምንም ያልተለመደ ነገር አልተከሰተም ነበር። ይህ የእሷን ግምት ያረጋግጣል። መጥፎ ሰዎች ከሞቱ በኋላ አይቀጡም። በማግስቱ ጠዋት እውነቱን ለማረጋገጥ በቀጥታ ስርጭት ፕሮግራም ላይ ትቀርባለች። የተቀረጸውን ምስልም እንደ ማስረጃ ይዛ ትመጣለች። ነገር ግን ቪዲዮውን ሲከፍት እዚያ ምንም ነገር አልነበረም። አዲል ሁሉንም ነገር እንዳጠፋው ታወቀ። ማንም ሲታን ሊያምናት አልቻለም። እያለቀሰችና እየጮች ትበሳጫለች። አዲልን ለምን ይህን እንዳደረገ ትጠይቀዋለች። አዲል ይህን ትክክል መስሎ እንዳልታየ ይነግራታል። እንደሱ አባባል ሰዎች መጥፎ ስራዎች ከሞቱ በኋላ ቅጣት የላቸውም ብሎ ካመኑ ያኔ ክፋት ይስፋፋልና ጥሩ ሰዎች ክብር ያጣሉ። ከዚህም ከሲታ አስደንጋጭ ነገር ይነግራታል። እሷም ቢሆን ጥሩ ሰው አይደለችም። እሷ ሁልጊዜ ስለ ራሷ ብቻ እንደምታስብና በመጦሪያ ቤቱ ያለባትን ግዴታ በአግባቡ መወጣት እንዳልቻለች ይነግራታል። የእሱ ቃላት በጣም ይጎዳታል። ሲታ ወደ ቤት ትመለሳለች። የወላጆቿን ፎቶ አይታ በእንባ ትሞላለች። እያለቀሰች ሳለ በድንገት አንድ ሰው ላኦፓይ ብሎ እየጠራት እንደሆነ ይሰማታል። ድምፁን ተከትላ ወደ አንድ ክፍል ትገባለች። ነገር ግን እዚያ ማንም የለም ነበር። ላኦፓይ ቀድሞውኑ ሞቷል። በሩን ስትዘጋው ድምፁን እንደገና ትሰማለች። ዞር ስትል አንድ ጥላ ታያለች። ጠጋ ስትል ከመጦሪያ ቤቱ የሆነች አንዲት አሮጊት ሴት ታገኛለች። ሴትዮዋ እያለቀሰች ባሏ እየከዳት እንደሆነ ትገልጣለች። ሲታ ትከታተላለች። እናም ብዙም ሳይቆይ እውነቱን ያገኛሉ። ባሏ ከአንዲት ነርስ ጋር ጊዜ እያሳለፈ ነበር። ይህንን ስታይ አሮጊቷ ሴት ሙሉ በሙሉ ተሰባብራ መጮህ ትጀምራለች። የመጦሪያ ቤቱ በሙሉ በዙሪያቸው ይሰበሰባሉ። በእሷ ዕድሜ ይህንን ድንጋጤ መቋቋም አትችልም። በህመሟና በቁጧ ባሏን ለመግደል ትወስናለች። ነገር ግን ሲታ በሰዓቱ ጣልቃ በመግባት አስቁማ ከዚያ ይዛ ታወጣታለች። በሌሊት አጋማሽ ላይ ይህች አሮጊት ሴት ልብስ እያጠበች ሳለ ቀለበቷ በልብስ ማጠቢያ ማሽኑ ውስጥ ተቀረቀረ። ለማውጣት እጇን ስታስገባ በስህተት የማሽኑን ማብሪያ ቁልፍ ተጫነች እና ማሽኑ በድንገት መስራት ጀመረ። እዚያም ልብሷ ማጠቢያ ክፍል ውስጥ ተይዛ ህይወቷ ያልፋል። ሰዎች ጩኸቷን እንደሰሙ በፍጥነት ገብተው አወጧት። ነገር ግን ቀድሞውኑ በጣም ዘግይቶ ነበር። ባሏ ሙሉ በሙሉ ተሰባብሮ ነበር። ከሞቷ በፊት ይቅርታ ለመጠየቅ እንኳን እድል ስላላገኘ ማልቀሱን ማቆም አልቻለም ነበር። የጥፋተኝነት ስሜት ወደ እብደት አቀረበው። ሲታ ለአሮጊቱ ሰው በሆነ መንገድ ለመርዳት ፈለገች። የአዲል ቃላት በአይምሯ ውስጥ እያስተጋባ ስለነበር አደጋ ለመጋፈጥ ወሰነች። በዚያም መጦሪያ ቤት ውስጥ ወደሚኖር አንድ ሟርተኛ ዘንድ በመሄድ የአሮጊቷን ሴት መንፈስ መጥራት ይችል እንደሆነ ጠየቀችው።
ሟርተኛውም ተስማማ። ብዙም ሳይቆይ ሁሉም ጥቂት አረጋውያን ይዘው በአንድ ክብ ጠረጴዛ ዙሪያ ተሰበሰቡ። ሻማዎች በርተው ነበር። ይህም በጨለማና አስፈሪ ድባብ ፈጠረ። ነገር ግን ስለ ስነ ስርዓቱ አንድ ሰው ጎድሎ ነበር። ስለዚህ ሲታ እንድትቀላቀላቸው ጠየቋት። እሷ በጣም ፈርታ ነበር። ነገር ግን ያለ እሷ ስነ ስርዓቱ ሊጠናቀቅ አይችልም። ስለዚህ ሳትወድ በግድ ሲታ ቦታዋን ያዘች። ስነ ስርዓቱ ሲጀምር ከተፈጥሮ ውጭ የሆነ ነገር ተከሰተ። የሞተችው ሴት መንፈስ ወደ ሟርተኛው አካል ገባ። ሟርተኛው በድንገት በሞተችው ሴት ድምፅ መናገር ጀመረ። አልምርህም፣ እንዲህ በቀላሉ አልለቅህም፣ የካሪከኝ ሴት እስክትገለል ድረስ። ሲታ ይህንን በሰማች ቅጽበት አንድ የተሳሳተ ነገር እንዳላወቀች ወዲያውኑ ስነ ስርዓቱ እንዲያቆም ነገረቻቸው። ነገር ግን በድንገት ሁሉም አረጋውያን ሰዎች በዚያው አስፈሪ ድባብ መናገር ጀመሩ። ግደላት፣ ያችን ሴት ግደላት። አሁን ሲታ እውነተኛ አደጋ ተሰማት። በፍጥነት ቆመች። በድንጋጤ ሲታ ሻማዎቹን በሙሉ አብርታ መጋረጃዎቹን ወረወረች። ስነ ስርዓቱን ሙሉ በሙሉ አቋረጠች። ከዚያም የነርሷን ህይወት ለማዳን ሮጠች። ነርሷን አግኝታት ልታስጠነቅቃት ስትል አሮጊቷ ባሏ ሊገድላት ተዘጋጅቶ መጣ። ሲታ ነርሷን በፍጥነት ወደ አንድ ክፍል ጎትታ በማስገባት ለመጠበቅ በሩን ቆለፈችው። ነገር ግን ብቻቸውን አልነበሩ። ሌላ ሰው ቀድሞውኑ በክፍል ውስጥ ነበር። ምላሽ ለመስጠት እንኳን ከመቻላቸው በፊት ነርሷን ሆዷ ላይ ወቅቶ ወዲያውኑ ገደላት። ሲታ ደነገጠች። ከዚያም ሰውየው አሮጊቷን ባል ጠየቀው። ለምን ንጹህ ሴት ገደልክ? አሮጊቱ ባል በብርድ ድምፅ መለሰ። ከሞትኩ በኋላ መሰቃየት አልፈልግም፣ እንቅጣት ነገረችኝ፣ እኔም አደረኩት። ይህን ስትሰማ ሲታ ተጠራጠረች። የሆነ ነገር አልገጥም አላት። የራሷን የድሮ ሙከራ አስታወሰች። ነገር ግን የሞቱ ሰዎች ከሞቱ በኋላ በእርግጥ እንደሚቀጡ ማረጋገጥ አልቻለችም ነበር። ስለዚህ በኢንተርኔት ላይ መፈለግ ጀመረች። ያገኘችው ነገር አስደነገጣት። ከሲታ ፕሮግራም በኋላ ብዙ ሰዎች የእሷን ሙከራ ለመደገም ሞክረው ነበር እና በዚህ ጊዜ እንግዳና አስፈሪ ነገሮች ተቀርጸው ነበር። ከአንዳንድ መቃብሮች የሚያስፈሩ ጩኸቶች እየሰሙ ነበር። ሌሎች ደግሞ ሰላም ያገኙ ይመስል ነበር። ይህ ማለት አንድ ነገር ብቻ ነበር፣ ከሞቱ በኋላ ቅጣት እውነተኛ ነው። ሲታ ደነገጠች። ነገር ግን አንድ ጥያቄ መጣባት። ይህ እውነት ከሆነ ለምን በሉኦባይ ላይ ምንም አልተከሰተም? እውነቱን ለማግኘት በመቁረጥ ሲታ በቀጥታ ወደ ላኦባይ መቃብር ሄዳ መቆፈር ጀመረች። እንደገና ወደ ውስጥ ለመግባት ወሰነች። ነገር ግን ቀጥሎ ያየችው ነገር ከአስፈሪም በላይ ነበር። በመቃብሩ ውስጥ አንዲት አጥንት እንኳ አልነበረም ነበር እና በመደንገጥ በዙሪያ ያለ አፈር መንቀሳቀስ ጀመረ። ከመቃብሩ የመጡ ቅጠሎች በላይ ላይ መውደቅ ጀመሩ። ሲታ ለማምለጥ በከፍተኛ ሁኔታ ሞከረች። ከፊቷ ላይ በፍጥነት ቀዳዳ ቆፍራ ወደ ውስጥ ሾለቀች። ነገር ግን ወደፊት በተንቀሳቀችበት ቅጽበት ከጀርባዋ ያለው አፈር ተደርምሾ የመጨረሻ መውጫዋን ዘጋው። ሌላ አማራጭ ስለሌላት ሲታ አንድ ዋሻ እስክታገኝ ድረስ ወደ ውስጥ ጠለቅ ብላ መጓዟን ቀጠለች። ከዚያም ወደ ውስጥ ገባች። ይህ በአንድ ወቅት እስማኤልን ያገኘችበት ያ ዋሻ ነበር። ነገር ግን ይህ ምንም ትርጉም አይሰጥም ነበር፣ ምክንያቱም ያ ዋሻ በዚህ ከተማ ውስጥ መኖር አልነበረበትም። ሲታ ምናልባት በኦክሲጅን እጥረት ምክንያት ቅዠት እያየች እንደሆነ አሰበች። ነገር ግን በሌላኛው ቅጽበት የእስማኤልን ድምፅ ሰማች። ያ የድሮ የሚታወቅ ድምፅ በእርግጥም በዋሻ ውስጥ እንዳለ እንድታውቅ አደረጋት። ወደፊት ስትራመድ አንድ አስደንጋጭ ነገር አየች። የልጅነት ጊዜዋን በማስታወስ መስኮት በኩል ወላጆቿ እዚያ ቆመው እጆቿን ሲያውለወልቡባት አየች። ሲታ ደነገጠች። በስሜት ተውጣ ወደ እነሱ ስትመለከት እንባ ከዓይኖቿ ይፈሱ ነበር። ነገር ግን በድንገት ሁሉም ነገር ጠፋ። ዋሻው ወደ ቀድሞ ጨለማና ዝምታ ተመለሰ። በበለጠ ስትራመድ የላኦባይ በጸጸት የተሞላ ድምፅ ከሩቅ ጩኸቶች ጋር በዋሻ ውስጥ ሲያስተጋባ መስማት ጀመረች። ከዚያ በድንገት የማሳደጊያ ጓደኞቿ አየች እና እነሱ ፊት ለፊት የቆመው እስማኤል ነበር። ሲታ አመነታች። ይህ ሌላ ቅዠት መሆን አለበት ብላ አሰበች። ሙታን የሚኖሩት በእነሱ ካመንክ ብቻ እንደሆነ አስታወሰች። ስለዚህ አይኖቿን ጨፍና ይህ ሁሉ እውነተኛ እንዳልሆነ ራሷን አሳመነች። ነገር ግን አይኖቿን እንደገና ስትከፍት ሁሉም ነገር አሁንም እዚያው ነበር። የማሳደጊያው ልጆች አሁንም ቆመዋል እና አሁን እስማኤል ወደፊት መጣ። በሷ ላይ መጮ ጀመረ። በዚያ ቀን ለምን ትተሽኝ ሄድሽ? እኔ ፈርቼ እንደነበር አልገባሽም ነበር? አንድ ሰው እያሳደደኝ ነበር። ይህን ስትሰማ ሲታ በጣም ፈራች እና ከዚያ በኋላ አንድ ነገር ሰማች። አስፈሪ ድምፅ።
አንድ ነገር እየመጣ ነበር። እስማኤል ወደ እሷ ተመልክቶ እንዲህ አላት፣ እኔ አሁን አልፈራም እና አንቺን መፍራት የለብሽ። ከዚያም ነገር መትረፍ ከፈለግሽ ከእኔ ጋር ወደ ዋሻ ውስጥ ዝለይ። ዋሻው ጥልቅና ጨለማ ነበር። በውስጡ ምንም ነገር አይታይም ነበር። ነገር ግን አስፈሪ ፍጡር እየቀረበ ነበር። ስለዚህ 2 ጊዜ ሳታስብ ሲታ ዘለለች እና ሁሉም ነገር ጨለመ። ወደ ህሊኗ ስትመለስ ከላኦባይ አጠገብ ተኝታ አገኘችው። ሲታ ራሷን አዙራ እሱ አጠገቧ ተኝቶ አየችው። ምናልባት ያጋጠማት ነገር ሁሉ ከቅዠት በስተቀር ሌላ ምንም እንዳልነበር አሰበች። በፍርሃት ጩኸት እና አዲልን ጠራችው። ነገር ግን እዚያ ማንም አልነበረም። እሷን ለመርዳት ማንም አልመጣም እና ከዚያ አንድ እባብ ወደ መቃብሩ ውስጥ ሾለከ። በሲታ ላይ ተንገብግቦ በድንገት ነከሳት። እሷ ምላሽ ከመስጠቷ በፊት እባቡ ወደ ላኦባይ አፉ ውስጥ ገባ። ልክ ወደ እሱ እንደገባ ላኦባይ በድንገት ቀና ብሎ ተቀመጠ እና ከዚያ አንድ ሰው ጭንቅላቱን መታው። ደሙ በየቦታው ተበተነ። እሷ በፍርሃት ሙሉ በሙሉ ደነገጠች። ነገር ግን ይህ ነገር መጀመሪያው አልነበረም እና ታሪኩ በዚህ ያበቃል። ሀሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። እንዲሁም ለተጨማሪ መሰል ታሪኮች ይህንን ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁ አመሰግናለሁ።